ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ሳምንታዊ የመዝናኛ ፕሮግራማችን እነሆ ጀምሯል። በዛሬው መዝናኛ ፕሮግራማችን እጅግ ተወዳጅ የሆነ ሁለገብ ስፖርተኛ እንግዳ ነው ይዘንላችሁ የመጣ ነው። ይሄ እንግዳ ማን ነው፣ ምን ስራዎችን ሰርተዋል የሚለውን ከፕሮግራሙ የምንከታተል ነው የሚሆነው። የተወደዳችሁ ተመልካቾቻችን እስከ ፕሮግራማችን ማብቂያ አብራችሁ እንድትቆዩ እየጋበዝኩ ፕሮግራሙን በመምራት እኔ ቤቴሌም መምሩ አብራችሁ ቆይታን አደርጋለሁ። በካሜራው አቤል ተስፋዬ እንዲሁም ደግሞ በዳይሬክቲንጉ ታመነ በየነና ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። ጥሪያችንን አክብረው ስለተገኙልን እጅግ አድርገን እናመሰግናለን። እንተዋወቅ። ስሜ ጌቱ ቦሩ እባላለሁ እና የግራዝማች ጳውሎስ የስፖርት ሳይንስ መምህር ነኝ። እሺ መምህር ጌቱ ማን ናቸው የሚለውን ቢነግሩን። ቅድም ለማንሳት ሞክሬያለሁ። እጅግ ተወዳጅ ሰው ኖት፣ እንዲሁም ደግሞ በስፖርቱ ዘርፍ ሁለገብ ኖትና እንዴት ነው ማን ናቸው መምህር ጌቱ ማን ናቸው የሚለውን ቢገልጹልን። ትውልደ እዚህ ከፋ ቦንጋ እዚህ ቄራ ሰፈር በሚባልበት ቦታ ነው ተወልጄ ባደኩበት ላይ ስፔሻሊ እዚያውን ንግድ ባንክ በተሰራበት አካባቢ ነው። የተለያዩ ማዘውተሪያ ነበሩ። ለዛሬ ለኔ እዚህ መገኘት ትልቅ ድርሻ የሚወስደው ያ ቦታ ነው እና ቅርጫ ኳስ ነበረው፣ ጠረጴዛ ቴኒስ ነበር፣ የመረብ ኳስ መጫወቻ ቦታ ስላለ ካልባለ ቦታ ከአላስፈላጊ ሱስ ነገሮች እንድታቀብ ያደረገኝ ነው እና በሌላው ደግሞ ስፔሻሊ እንደ ከፋ ነው እኔ ራሴን ሞር እንትን ሚሎና አካባቢን ወዳለው ለስፖርቱም ደግሞ ትልቅ ተሰጥኦ ስላለኝ በራስ ተነሳሽነት ከፕሮጀክት ጀምሮ ስቲል ሰርቼ በከፋ ቡናም በግሪን ኮፊ አቶ ታደለ የሚባሉ የኢንቨስተር ነበሩ። በሳቸውም ሰዓት እና በተለያዩ ነገሮች ሰርቻለሁ። ከዛም ውጭ ህይወቴ በዞንም በተለያዩ ዞናዊ ውድድሮች ላይ በተለያዩ የስፖርት አይነቶች ሲሳተፍ ያደኩ ነኝና ስፖርት ለኔ ትልቅ ቦታ እና የሚፈልገውም ፕሮፌሽን ፈልጌ የገባሁበት ፕሮፌሽን ነው። ስቲል ናው ዛሬም በግራዝማች ጳውሎስ እያስተማርኩ እንደኛ ጎን ለጎን ደግሞ ፕሮጀክቶችን እየሰራው ይገኛለሁ ማለት ነው። እሺ መምህር ጌቱ የጋፋን የስፖርት እድገት እንዴት ይገመግሙታል? እንዴት ያዩታል? አሁን ላይ ያለው የስፖርት ሁኔታ እንዴት ነው? በርሶ እይታ ምን ይመስላል የሚለውን ቢገልጹልን። ከፋ ስፖርት እድገት ስፔሻሊ ያው ጥሩ ነው። አብዛኛው እንትኑ አለ የመናበብ ትልቅ ችግር ብዬ የሚወስደው አንድ የማዘውተሪያ ቦታ በብዛት ያለ መኖር፣ አብዛኛው ልጆች ታዳጊም ሆኑ ህጻናት መዋያቸው አብዛኛው በአልባሌ ቦታ ባላስፈላጊ ሱስ ቦታ እንዲውሉ አድርጓልና ያንን በተቻለ መጠን እንደ አካባቢ የሚመለከተው አካል ቢያንስ እንደነዚህ አይነት ቦታዎች ተፈልጎ የማዘውተሪያ ነገሮች ሞር ቢሰሩ ልጆችን የተለያዩ ካልባሌ ከሱስ ነገር ከመጠበቅም ጎን ለጎን ዛሬ ስፖርት አንዱ የገቢ ምንጭም ነው፣ ኢንቨስትመንት ነውና እነዛ ነገሮች ሞር መስራት ይቻላልና እንደኔ ጥሩ ነው። ግን ሞር መሄድ በሚገባን ስቴፕ እየሄድን አይደለም ነው እና መድረስ በሚገባን ደረጃ ደርሰናል ብዬ አልገምትም። አቅሙ አለን፣ ችሎታው አለን። የመናበብና አብሮ ተባብሮ የመስራት ጋፖች ወር ክፍተቶች ትንሽ ስላለ ያ ነገር አብረን ተቀራርበን ያሉ ችግሮች አይፈጥሩም አይደለም እና በውይይት እየፈታን እና እንደኛ ስር መሰረት እኔ ትናንትም እነዚህ ከፋ ቡናን ሰርቼ ለዛ ሲያደርስ ሁሌ ጩኸቴ ዛሬ ፕሬዝዳንት ጠቅላይ ሚኒስቴራችን ችግኝ ብሎ የሚጮህ ምንድነው እና ያለው ደን እኮ ብዛት እንዳለው እናውቃለን፣ ተተኪ ስለሚያስፈልገው ልክ እንደዛ ለኛ አካባቢ ለስፖርት እድገቱ ተተኪ በጣም አስፈላጊ ነውና ህፃናት ፕሮጀክቱ ላይ ቢንሰራ የተሻለ ውጤት ማግኘት ኦር ማስመዝገብ እንችላለን እንደ ከፋ አጠቃላይ ብዬ አስባለሁ።
እሺ የካፋ አውራጃ ስፖርትና የአሁኑ ክለብ እንዱ ልዩነቱ ምን ይመስላል? ድሮ ካለውና አሁን ካለው ክለብ ተብሎ አሁን ከመጣው ክለብ ጋር ምን ልዩነት አለው? የተሻለ የሚመስሉት የቱ ነው የሚለውንም አያይዘው ይገልጹልን። ካፋ አውራጃ ሰዓት እኛ ያው የማሊያ ፍቅር ነበረን። የስፖርት ሳይንሱም በውል አናውቅም ነበር። ከአመጋገብ ጀምሮ እኔን ብትወስጂ እኔ ትዝ ይለኛል ገና 10ኛ ክፍል እያለው ከጅማ ፖሊስ ክለብ ተብሎ መጥቶ የምትችሉ ልጆች ተብለን ወደ ስቴዲየም ሄደን ቁምጣ እንኳን በውል የለንም፣ ጫማ የለንም፣ በባዶ እግር ሁሉ ሄደን እኔና አንድ ፍሮት አበበ የሚባል ልጅ አለ እና ሁለታችን ነን የተመለመልነውና ከዛ ከ15 ቀን በኋላ እንደገና ሰጦ ሜዳ የሚባል አለ ጅማ፣ እዛ ሄደን እዛም ውድድር አድርገን አሰልጣኞች ሁሉ ወዶ በጣም ያውም እንደዛ ስናደርግ አሁንም በባዶ እግር ነውና ያን አድርገን በጣም ወዶን እንትን ብሎና መጨረሻ ላይ ምን ሊልሽ ነው ሳይንሱን ያለ ማወቄ እንደሄድኩ ነበር ተመግቤ ወደ ትሬኒንግ ቦታ የገባውና ትንሽ እንደሰራው ከ1 ከ3 ሰዓት በኋላ ቮሚት መጣብኝ ነው። አሁን ላይ ግን ስፖርት ሳይንሱ ላይ ገብቼ ሲማር ወይን አሁን ያሉ ታድሏል። በእኛ አይነቱ ነው እየሰለጠኑ እየተማሩ ያሉት ኤክሰርሳይዝ ዊዝ ኒውትሪሽን እንዴት ግንኙነት እንዳለው ከመብላት በፊትና በልተው ምን ያህል ሰዓት መቆየት እንዳለባቸውና ያ ህይወት ለዛሬ ላሉ ጄኔሬሽኖች ሁሉ እንደ ማስተማሪያነት ተጠቅሜያለሁና የዛን ሰዓት የማሊያ ፍቅር ዝና እውቅና አሁን ዛሬ ታመነ እንትን እንዲለኝ ካደረጉት የዛን ሰዓት ያለኝ ዝናና እውቅና ካልሆነ በስተቀር አቅሙ ነበረን መውጣት የተሻለ ቦታ መድረስ እንችላለን። እንትኖቹ ዛን ሰዓት ጠባብ ነበር እና ፍቅር ነበረን፣ ግን የስፖርት ፍቅር ምናምን አለ። ያሁኑ ላይ ደግሞ ስንመጣ ሁሉ ነገር የተመቻቸ ነው። ብሩን እኔ ካፋ ቡናን ሲመሰርት ከአቶ በሩ ጋር እንደ ፕሮፌሽን በቃ እርዳን ሲሉ ሲረዳ ምንም ደሞዝ የለንም። የኔ ኦብጀክቲቭ ልጆቹን ቢያንስ ነክስት ላይ ሌላ ቦታ 1 2 3 ቢያስወጣና ያ ደግሞ 3 4 እየሳበ ቼኑን እንደው ለማጠናከር አስቤ ነበር። ካሰብኩት በላይ ነው። ብሔራዊ ሊግ ገባው። ከብሔራዊ ሊግ እንደገና ሱፐር ሊግ ገብቼ ይባስ ከሌላ እኛ ጋር ነበር ኢንቨስት የሚያደርጉ የነበረውና በዛ ልክ ከባዶ እስከ 15000 በደረሱበት ሰዓት ልጆቹ በስራ አምኑም ነበር። ቪዥን የላቸውም ነበር። ወጥቶ የመጫወት ፍላጎት የላቸው። አሁን እንደኛ አካባቢ ወጥቶ ስም ያስጠሩ ብዙም የሉም፣ አቅሙ እያለ ማለት ነውና ያ ካልሆነ በስተቀር ዛሬና ያለፉት ላይ ፍቅር አለ፣ መግባባት አለ ምናምን። እዚህ በአሁኑ ላይ ደግሞ በጣም ሁሉ ነገር በተመቻቸበት ላይ ልጆች አላማ አድርጎ ከምንም ከሱስ ከተለያዩ ነገሮች ራሳቸውን ታቅቦ ግባቸውን ለማሳካት ቢሞክሩ የተሻለ ቦታ የተሻለ ነገር ያውኑ ይኖራል ብዬ አስባለሁ እንደኔ። የቦንጋ ህዝብ ወይም ደግሞ የካፋ ህዝብ ለስፖርቱ ያለው ቦታ ምን ይመስላል? እርሶም አሁን ላይ እያሰለጠኑ ነው። ክረምት ሙሉ ሰዓት አይደለ? ሙሉ ሰዓት ነው የሚያሰለጥኑትና ደግሞ ስራ ሲኖሩት አሁን ላይ መምህር እንደሆኑ ነግረውኛልና በትርፍ ሰዓቱ ያሰለጥናሉና እንደው እንዴት ነው ሰው እየመጣ እየሰራ ነው ወይ? የካፋ ህዝብ ወይም ደግሞ የቦንጋ ህዝብ እንዴት ነው ስፖርቱ ላይ ያለው ቦታ ምን ይመስላል? አዎ የካፋ ህዝብ በስማ ለስፖርት ያለው እንትን በጣም ለየት ያለ ነው። ለኔ አሁን ትልቁ ገንዘብ ትልቁ ሀብት ህዝቡ ነው ብዬ ነው ማስበው። እኔ አሁን በሚሄድበት እኔ ደሃ ነኝ፣ የብር ምንም የለኝ፣ ተራ መምህር ነኝ። በኔ ሌቭል ያሉት ኮቾች ግን ባለመኪና ናቸው። እኔ ጋር ትላንት ሲንሰራ ነበርንበት የተለያየ ትልቅ ቦታ ያላቸው ናቸው። እኔ ግን ያው በተለይ ለፕሮፌሽን ካለና እንደገና የልጆችን ሞር ላብም አልፈልግም፣ ኢንዳይሬክት አልሄድም እና ያን ከመስራት አኳያ ህዝቡ በተለይ የሚሰጠኝ ክብር የሚሰጠኝ ትልቅ ቦታ እኔ የበለጠ እንዲሰራ ነው እያደረገኛል። ከዛ ውጭ ፕሮጀክቶች ስፔሻሊ አይደለም እንትን ብዬ ሲጠየቅ ሲለመን ሁሉ መጥቶ እርዳን ኮች እንዲ የወረዳ ውድድር ካለ ኦር ምናምን እና ለዚህ ለ15 ቀን ኦር 20 ቀን አለን ካሉ እረዳቸዋለሁ። ከመርዳ ቢኮዝ አካባቢ ነው የኔነት ስሜት። እኔ አሁን አንዳንድ እንትን ሲባል ይገርመኛል። እኔ አሁን በአባቴ ደውሮ ነው ይባላል፣ ግን እኔ በካፋነት ነው ማምነው። ስቲል አሁን ለፖለቲካ ብዬ አይደለም፣ ስቲል ከአንደኛ ጀምሮ ፕሮፋይል ቢታይ ካፋት ብዬ ነው ሲሞላ ነበርኩት፣ ለማስመሰል አይደለም። እና ዛሬ ላይ
እኔ መውጣትና መስራት ይችላል። አሁን ቅድም ታመነ ብላ ነው ታመነ ሁሉም ይጮሃል። የሄዱት ከኔ የሄዱት ሁሉ እንዴት እዛ ቁጭ አልክ ነው የሚለው። አሁን ሲያወራ ቲዮሪ ይመስላል ኦር አፋ ይመስላል እና ተግባሬ ግን እዚህም ያስቀምጥ። እኔ በትምህርት ሌቭልም ገብቻለሁ በዲግሪም ደረጃ በእንትንም እኔ መምሩ ቁጭ ብሎ ባስኬቱንም ያሰራን ነኝ፣ እግር ኳስ የሚያሰራው ምን ነኝ፣ ቴብል ቴኒሱም ያሰራን ነኝ እና በሁሉም ፕሮፌሽን ይችላል ብቻ ሳይሆን ኦሬዲ በጣም ከሚፈልግ በላይ አለኝ እና ያ ደግሞ አሁን ከህዝቡ የማገኘው ነገር ብዙ ነገር እንዲረሳ አድርጎኛል እና ህዝቡ በጣም ፍቅር አለው። ባሸነፍን ከባቡና ባሸነፈ ሰዓት እኮ ከተማው እንዲህ ነው የሚታመስ ያ ያረካኛል እና ያ ነገር ከጊዜ በኋላ የደበዘዘ መምጣት በተለይ አዌይ ብቻ መሆኑ ትንሽ በድሎናል። ከዛ ውጭ አካባቢውንም ስለሚወድ ነው። በቃ ለኔ ቦንጋ ማለት የትም ጀናው በስፖርት ያላየውበት የለም። የትም በቃ አጠቃላይ ላይ ሄጃል ሁሉም ደርሼ እስኪመጣ እኔ አይዶን ቦንጋ አልችልም። በቃ ቦንጋ ውስጤ ናትና እንደ ስፖርት ሳይንስን ብትሄጂ አለኝ ወረቀት አንደኛ ዲግሪ አለኝ ስፖርት ሳይንሱ። ኮች አንዳንድ ምን ይላሉ ህዝቡ አንዳንድ ሲያደናብሩ እሱ ወረቀት የለውም ይላሉ። አሁን ሰርቲፊኬት አለ እንትን ፕሮግሬስ አላረኩም አላሳደግኩትም እና ሁለተኛ ደረጃ ግን የፌደራል ደረጃ አለኝ። ግን እኔ ወረቀቱ ለኔ ቫሉ የለውም፣ ተግባር ነው። የሰው ልጅ አንቺ ዲግሪ ሊኖርሽ ይችላል፣ ወንድሜ ማስተርስ ሊኖረው ይችላል ነው። ስለዚህ አንዳንድ ስራችን አንዳንድ ሊመሰክር ይችላል። ስፖርት ደግሞ በጣም አስቸጋሪ ነው። ወጥተሽ ነው ኢንፎርሜሽን እንትን አስተላለፍ ያንቺ ኪሎት ነው፣ ታክቲካል ያንቺ ነው፣ ቴክኒካል የልጁን ኪሎት የሚታየው አንቺ ነሽና ለኔ እንደ አጠቃላይ ህዝቡ ለኔ በጣም ፍቅር አለውና ባለፈው በተለይ 2016 እምቢ ያለ ተብሎ ነው የሚወራው። እዛን ሰዓት የመጨረሻው 2013 ላይ አዋሳ በነበረው ላይ አንድ ያኮች ተሰጥቶኝ እምቢ ብዬ ሁለት ያኮች ሆኜ ከሄድኩ በኋላ ሁለት ያኮች የት ሀገር ነው የሚባረረው? እና እሱ ሆን ብሎ ነው ዋና ኮቹ መምራት እየቻለ ሆን ተብሎ ነው ተብዬ እኔ ወደ ስራዬ እንዲመጣ ቤርጋ ድሬ ሲመጣ ውስጤ ተጎዳ። ስንተኛ ጊዜ ነው እዛን ሰዓት? ስድስተኛ ጊዜ መባረረ። ያን ሰዓት ምን መጣብኝ? ምንድነው ጌቱ የኔ እንትን እምቅ ነው ዋይ ለምን ፕሮጀክት ላይ አልሰራም፣ ህፃናት ላይ ለምን አልሰራም ብዬ አሁን አንድ አመት ከምናምን ያስቆጠረ አንደር 50 ላይ አንደር 80 ላይ እየሰራው ይገኛሉ። በግል ኳስ ከራስ ከተለያዩ ነገሮች አንዳንድ የሚረዱኝ አሉ። በዚህ አጋጣሚ አሁንም ያመሰግነው አሉ። በኋላ ላይ መጨረሻ ላይ እነዚህ ሰዎች የተወሰነች ኳስ ምናምን ያው ይሰጡኛል። ቢሰጡም ያው እንደ ልብሽ ምክንያቱም እንደ ፕሮጀክት ሲሰራ ታውቂያለሽ 30 ኦር 40 ኳስ ነው 2-3 ኳስ ምንም ይጠቅም የለምና ጥያቄ ሲመጣ ምን መጣብኝ? ቦታ የለኝም፣ ቤት የለኝም። በቀበሌ ቤት ነው የነበርኩኝ እና አሁን ደም ሲፈርስ ደግሞ እዚህ እናት አካባቢ የነበረች ሰርቪስ ላይ ነው መቼ የገባው። በኔ እንትን ስታንዳርድ እንዲህ መሆን አልነበረብኝም። ከልጆች ሙስና ቢወስ ነው እኔ አንድ ስፖርተኛ ሲጠራቆ በቃ እንዲህ በአካውንቴን ብር አስገባ ከትግራይ ይመጣል ከሐዋሳ ይመጣል ኖ ግን እንዲህ ነው የሚለው። ምን አይነት እና አሁን ክብር ያለኝ ከቦንጋ ልጆች ይልቅ የውጪዎቹ ያከብሩኛል። አንዱ መጥቷል በቀደም ካርሰማ ለእንትን መጥቶ ፕላንና እንትን ጅማም ይሰራል በጣም የሚገርምሽ እና ጌቱ የት ነው ያለ ብሎ አጠያይቆን እንዳንተ አይነት አሰልጣኝ አለ ከወረዳ የሚመለምል ይላል። እኔ እይታ በጣም የሚገርምሽ አንጋፋ ነው ፕሪሚየር ሊግ ምናምን አይደለም። በቃ አያለው ከየትም በቃ ያንቺን ኳሊቲ ካየው ነው ቀይራለሁ ብዬ ኤክስፔክት ያደረኩ ሞራ አስገባለሁና ህዝቡ ምናልባት እንዲገነዘብልኝ የሚፈልገውና በዛ እቺ የ2016 ካፋ ቡናን ትቻለሁ ያንን በኔጌቲቭ ህዝቡ እንዳውስ እንጂ ህዝቡ ለኔ ሀብትም ፍቅር ኦር በጣም የሚወደው ነው ብዬ ነው ማስበው። በስፖርቱ በቆዩበት ጊዜ እንዲሁም ደግሞ እንዶ በዚሁም በህይወት ውስጥ የገጠሙት አስቸጋሪም ሊሆን ይችላል አዝናኝ የሆነ ገጠመኝ ምን ገጥሞታል የሚለው ቢያነሱልን። መጀመሪያ ያው የተከፋውት
አንደኛው ቅድም እንዳልኩኝ ጎዳና የሚባል ክለብ በግሪን ኮፊ በሚል በአቶ ታደለ ኢንቨስተር ድጋፍ የተጀመረ ነበርና ያንን ያዝ ሲሉኝ ይዤ ከዛ የክለብ ሻምፒዮናውን ካለፍኩ በኋላ ወደ ይርጋለም ይዤ ከሄድኩ በኋላ በዛን ሰዓት ልክ የአበል ጉዳይ ሲነሳ እንደ ኮች ሲጠይቅ ላንተ የተያዘልኝ ነገር የለም፣ ያው እንደ ማንኛውም እንደ ስፖርተኛው ትበላለህ ትጠጣለህ አሉ። ምንም አላልኩም። በጣም ያው አዝኜ አብረን ያው እንደ ስፖርተኛው ተጠቅሜ ምን ብዬ የተመለስኩት ጊዜ በህይወቴ ማረሳው ነው። ሁለተኛ የተደሰትኩበት በህይወቴ በሴት ፕሮጀክት ከፋ ላይ ሞር በቃ ታይቶ ማይታወቅ ሴት ፕሮጀክት ይባስ ትልቅ ቻሌንጆች በነበሩኝ እና አንዳንድ ጊዜ 30 ልጆች ምናምን ይዤ በ3 ኳስ በ2 በ4 ኳስና ምንም በቃ ኖሃው ከሌላቸው ህፃናት ጋር ሰርቼ 4 አመት ያው ፌዝ አውት ያደርጋል 4 አመት አዋሳ ላይ ሄጄ ሜዳሊያ ያገኘሁበት 3ኛ ወጥቼ ሜዳሊያ ያገኘሁበት በህይወቴ አረሳም። እነዛ ፌቶች ዛሬ አሁን ብዙዎቹ አንዳንዶቹ ያው ሁኔታው ስላልተመቻቸ የተለያየ ክለብ ቢኖር ክለብ ለመግባት የሚችሉ ልጆች ግን እንዲም ሆነ ወደ 5 እና 6 አካዳሚክ ገብቷሉ። አካዳሚክ አስገብቻለሁና በህይወቴ ማረሳው እሱ ነው። ሌላው ደግሞ ማረሳው ስፔሻሊ ያው በከፋ ቡና ነው እና ከፋ ቡና ላይ ያው ከምንም ነገር ሰርቼ ምንም ነገር ባልተመቻቸበት ሰርቼ ብሔራዊ ሊግ አስገብቼ ከብሔራዊ ሊግ እንደገና ሱፐር ሊግ ገብቶ ህዝቡ በቃ በጣም ስፖርታዊ እንትንን ሞር እንዲረዳ እንዲያውቅ እንዲጨፍር አስደርጊያለሁና በህይወቴ የተደሰትኩበት እነዚህ ሁለቱ ነገሮች በህይወቴ ማረሳቸው ናቸው። እኔ ማወቅ ልጄ ኦር ምናምን የሚልበት ነገር የለም እና አንድና አንድ እኩል ነው በሚያሳዩት ሜዳ ላይ በሚያሳዩት ክህሎትና ችሎታ ነውና በዛን ሰዓት ችሎታና ችሎታ እንጂ ማወቅ መታወቅ የሚለው ሞር አልሰራምና ያ ሌላውን ሊያስተምር ይገባል። ለሌሎችም በሌሎችም ስቲል እስከዛሬ ክብር እየተሰጠኝ ያለው ይሄ እይታዬ ነው፣ ይሄ አመለካከት ነውና ይሄ ነገር በሁሉም ሰርጾ ቢሄድ አብዛኛው የተደበቁ ስፖርተኞችም ይወጣሉ ብዬ አስባለሁ። የተደበቁ ስፖርተኞች አሉ። አንዳንዴ በጥቅማ ጥቅም ስለምንያዝ ባወኩሽ አይነት ስለምን የሚችሉ ልጆችን እየተውን አንዳንዴ በመቀራረብ እያስገባን ውጤት እያጣን ስለሆነ ይሄ ነገር አንድና እንደ ኢትዮጵያም ብናይኩ አይጠፋም፣ እግዚአብሔር ተጫዋች አይጠፋም። እነዚህ አሁን የነዚህ ድምር ውጤቶች ናቸው አገርን እያጠፋ ያለውና እንደዚህ ተባብረን ብንሰራ ብዬ አስባለሁ። እጅግ አድርገን እናመሰግናለን መምህር ጌቱ። የሚያደንቁት ድሮ ካሉት ከርሱ ወይም ደግሞ ከርሱ ቀደም ብለው በከፋ አካባቢ ካሉትም ሊሆን ይችላል የሚያደንቁት ሰው ካለ ቢገልጹልን። ከቀድሞው አውራጃ በነበርንበት ሰዓት በመረብ ኳሱ አሁን መላኩ የሚባል መምህር አለ፣ ዴቻ የዶክተር አሸብር ወንድም ታምሩ የሚባል አለ። እነዚህ አሁን በህይወቴ መረብ ኳስን አልረሳም። ስለ መረብ ሲነሳ ማለት እግር ኳስ ደግሞ ሲነሳ ዛሬ ላይ በህይወት አለ ውሹሽ ሱጴ ማርቸ የሚባል አሁን በህይወት ባይኖርም ጌታቸው ዲሳሳ የሚባል አለ። እነዚህን እያየን ነው ስፔሻሊ እኛ ለአሁን ለመድረሳችን ትልቅ የነሱ አሻራ ወይም የነሱ አስተዋጽኦ አለና እነዚህ ሰዎች ለኔ ትልቅ ተሞክሮና ትልቅ አራያዎቼ ናቸው ብዬ ነው ማስቀምጠው። መምህር ጌቱ እጅግ አድርገን ነው የምናመሰግነው። ተመልካቾቻችን እናንተም ብዙ መረጃዎችን ወይም ደግሞ ከሳቸው ብዙ ነገር እያገኛችሁ እንደሆነ እምነታችን ነው። እሺ መምህር ጌቱ የቤተሰብ ሁኔታ ልጆች አሉት ወይስ ደግሞ እንዴት ነው የቤተሰብ ሁኔታ ምለውን ቢያነሱልን? እኔ የአራት ልጆች አባት ነኝ። 3ቱ አሁን ካለዋት ከሚኖራት ባለቤቴ የተወለዱ ናቸው። 2 እዚህ ናት፣ አንዷ ደግሞ ውጭ ናት። አንዱ ደግሞ ያው እዚህ በፊት በተማሪ ሰዓት የወለድኩት አብዛኛው እንደውም ከኔ ጋር ከፋ ቡናም ሲሰራ የነበረ ልጅ ነው እና እሱ ቁልጭ ይባላል። እሱ ጋር ያው በዚህ ነው ያለሁት። በመጨረሻ ቀረ የሚሉት ነገር ካለ ወይም ደግሞ የሚያስተላልፉት መልእክት የሚያመሰግኑትም ሰው ካለ እድሉን ልስጦት። ስፔሻሊ ማመስገን የሚገባው መጀመሪያ ለዚህ ለከፋ ቴሌቪዥን ጣቢያ በጣም ትልቅ ቦታና ትልቅ ክብር ነው የሚሰጠው እና እንደዚህ የተደበቁ ሰዎች ስፔሻሊ ቢወጡ ሀሳባቸውን ቢገልጹ
በተለያዩ የስራ መስኮች የወደቁ ነገሮችን አብሮ በጋራ ከማንሳት የተሻለ ከመስራት አኳያ ትልቅ አስተዋጽኦ አለውና ለናንተ ለከፋ ቴሌቪዥን ጣቢያ ትልቅ ክብር አለ። ከዚህ ውጭ እንደገና ደግሞ እንደ መጨረሻ እንደ አጠቃላይ የሚያስተላልፈው እንደው አሁን እየሰራ ያለውትን የነገ ተስፋ ፕሮጀክቶችን እንደው የሚመለከቱ አካል አንዳንድ በተለያየ እንትን የረዱኝ በዚህ አጋጣሚ ተስፋ ጽዮን ትጥቅ እና 3 ኳስ በመስጠት ለሰጠኝ አቶ አንዱ ዓለም መኮንን በቅጽል ስሙ ቦዘ የሚባል የቀድሞ የከፋ ቡና መስራች ነው። እሱም ማሊያ ለልጆች ሰጥቷል። የቀድሞ የኔ የከፋ ቡና ተጫዋች ምንተስኖት ታረቀኝ የ2 ኳስ እርዳታ አድርጎኛል እና በዚህ አጋጣሚ በእናንተ ቴሌቪዥን ከፍ ያለ ምስጋና ያቀርባሉና ሌሎችም ቢረዱኝና ከጎኔ ቢሆኑ ለነገ ለከፋ ቡና ተተኪ ስፖርቶችን ከማፍራት አኳያ ትልቅ አስተዋጽኦ አለውና ኑ እዩኝ፣ ኑ ጎብኙኝ ብዬ ነው ሀሳብ የሚያስቀምጥ። የተወደዳችሁ የከፋ ቴሌቪዥን ተከታታዮቻችን የዛሬው የመዝናኛ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። ሳምንት በሌላ እንግዳ በሌላ ፕሮግራም ተመልሰን የምንገናኝ ነው የሚሆነው። ፕሮግራሙን በመምራት ቤቴሌም ምሩ አበራችሁ ቆይታ አደረኩ። በካሜራው በኩል አቤል ተስፋዬ እንዲሁም ደግሞ በዳይሬክቲንጉ ታመነ በየነ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነበረ ወደ እናንተ ስናደርስ የቆየ ነው። የተወደዳችሁ ተመልካቾቻችን እኛን ስለምትመለከቱን ስለምታዩን እጅግ አድርገን ነው የምናመሰግነው። ሳምንት በሌላ ፕሮግራም እስክንገናኝ ሳምንታችሁ ያማረ ይሁን።